እዛም በድጋሚ እኔና ሪሃና ሁሉም እንካሳለን። ሰላምታ በያለው ምን አለ በያለው ትዕግስት ማለት ነገሮችን በተረጋጋ መንፈስ መመልከት ማለት ነው። እንግዲህ ሰላምታ በዳቦ ምን አለ በዳቦ የማይገባ ጥቅም ማግኘት ነው ጉቦ። እንግዲህ ሰላምታ በናቸው ምን አለ በናቸው ካለን ነገር ለሌሎች መስጠት ማካፈል ነው። እንግዲህ ሰላምታ በስምምነት ምን አለ በስምምነት ሀሳብን በነፃነት መግለጽ ባህሪ ነው ግልጽነት። እንግዲህ ሰላምታ በረሳው ምን አለ በረሳው ውይይት ማለት በተለያዩ ሰዎች መካከል የሚደረግ የሀሳብ ልውውጥ ነው። እንግዲህ ሰላምታ በራሳቸው ምን አለ በራሳቸው ሰላም የሁሉም መሰረት ነው። እንግዲህ ሰላምታ በትምህርት ምን አለ በትምህርት ሰዎች የሚያከናውናቸው ስራዎች ኃላፊነት መውሰድ እንዳለባቸው የሚያሳይ ነው ተጠያቂነት። እንግዲህ ሰላምታ በማር ምን አለ በማር ትክክለኛ ያልሆነ መረጃ በማቅረብ የማይገባን ጥቅም ማግኘት ነው ማጭበርበር።